ሰላም ተመልካቾች እንሞክር ቼስ ዛሬም በዋይት ደርሶናል። ፍሬንች ለንደን አይመን የኦፕኒንግ ላይ እንደተለመደው ዲቨሎፕ ያደረግን ነው ፒሶቻችንን። ሰከንድ ኦብጀክቲቫችን ካስል ማድረጊያ ነው። ይሄኛውን ሞክረው እስኪ ዛሬ ዘቦዋስኪ ነው ስኔክ ነው የሚባለው። እንደዚህ ሁለቱ መሀል ላይ ሲሆን ናይት እዚህ ጋር ቅድም ፖን ይኖረን ነበረ በኖርማሉ ለንደን አታክ አድርገን በአይነታችን ብንገባበት። ከረንትሊ ግን ቢሾፓችንን ባለማንቀሳቀስ ኮንስትራክቸራችን ተበላሽቷል። እሱንም ማሰብ አለባችሁ ቀደም ብላችሁ። አይ ቲንክ ግን እንደዚህ ነው የሚሄደው ይህንን ፕሮቴክት ለማለት። ከዛ ቀጥሎ ይህንን ማምጣት ትችላለሁ። ኦር ደግሞ ሁለት ናይት ጌም ነው እና ይሁን ትንሽ ካልኩሌት ብናደርገው ኮንስትራክቸርን ራችንን ቢያስተካክልልን ደስ ይለናል። ግን ስቲል እንደዚህ መተን በፖን እኮ መብላት እንችላለን። ዞሮ ዞሮ ወደ ሴንተር ኦፍ ዘ ቦርድ ፒሶቻችንን እያመጣን ነው። ያሰብኩት ይሄኛውን ሌድ ወይንስ ይሄኛውን ሴም ፒስ ሁለቴ ሙቭ አለማድረግ ስለተባባልን እና ሚድል ጌም ላይ ነው የምንገኘው። እንደባለፈው ቪዲዮችን ባላንሶችን ነው የምናየው የሁለታችንን ማለት ነው። አይ ቲንክ ሊስቱን አሁን ኦልሞስት በሲሪየስ አምጥቻለሁ ማለት ትችላለሁ። ግን አሁን እንደዛ ነው የሚሆነው። የመጀመሪያው እንደሚለው ቢሾፕ ቨርሰስ ናይት ነው። ሁለታችንም ቢሾፓችን አታተነዋል። የናይት ጌም ነዋል። እና ፖይንታችን ምን እያሰብን የሚመስለን ዝም ብለን አድቫንስ እናድርገው ወደፊት። ይሄኛውን ቼክሜት ላይ እያደረግን ነው። አሁን ግን ናይቶስ እና ደግሞ ቼክሜትም አለን ቴክኒካሊ። የኩን እኮ ፎርክ ነው ግን ኦብቪየስሊ ይሄኛውን አልሄደውም። ይሄኛው ትሬትን እየተደረገ ስለሆነ አይ ቲንክ በቂ ነው ፖን እና ሮክ ማለት ነው። ስለዚህ መሀል ላይም በዚህ አይነት ትሬት ሲመጣ እኔስ ምን አለኝ የሚለውን ኒውት ኦፖነንታችን ሪዛይን አድርጓል። ወደሚቀጥለው ጌም ምን ይል መሰለኝ እና ሚድል ጌም ላይ ፐዝሎች ፕራክቲስ ማድረግ አስፈላጊ የሆነው ዋነኛው ምክንያት ሚድል ጌም ላይ የሚኖሩ ታክቲኮችን ኦፖነንቶቻችን ሁሌም ሚስ ሲያደርጓቸው ኦፕኒንግን አበላሸሁት እና አሁን ምን እየተጫወትኩ ነው ማለት ነው። ለንደን በብላክስ የሚያጫወተው ኦፕኒንግ ክሬት ምናምን ከሆነ ነው፣ ግን ብዙ ጊዜ በኪሳራ ነው የሚያልቀው። እስቲል ዋናው በፕሪንስፕላችን ነው። ዞሮ ዞሮ ኦፕኒንግ ጋምቢቶች ካልሆኑ በስተቀር እና ትራፖቹን ምናምን ካላየናቸው በስተቀር እና ደግሞ ታይም ኮንትሮልም ላይ ስላልሆነ አይ ቲንክ ሴፍ ዞሮ ዞሮ ሴፍ ነው። እንጂ እንደዚህ ቤታት አሪፍ ታክቲክ እናይ ነበር እና ዋናው ዲቨሎፕ ማድረጋችን ነው። ኢቨን ኦፕኒንጎቻችን ራሱ ቢጠፉብን ጋሮካን ስንጫወት ይሄኛውን ነው አክቹዋሊ ይሄኛውን ነው፣ ግን አሁን ኦልሬዲ ኮንትሮል አድርገናል። ስለዚህ ይሄንን ናይት ኤክስቼንጅ ማድረግ ያስፈልጋል ብዬ አስባለሁ። ግን ናይታችንን ማምጣት እንችላለን። ይሄኛው ሁለት ሙቭ አዌይ ነው። በኪንጉ ሳይድ ኦቨር ኤክስቴንድ ማድረግ ብዙ ጊዜ ፌር አይመስለኝም። ይሄኛው ፖን እዚህ ጋር ሆኖ ቢሆን አሁን በቀላሉ ትራፕ ያደረገኝ ነበር፣ ግን
ለጊዜው መውጫ ታይም አለ እና ይህንንም ፋይል ለጊዜው ክሎዝድ ነው፣ ግን አት ኤኒ ታይም በእንደዚህ አድርገን ማስከፈት እንችላለን። አይ ቲንክ ኩዊን ሳይድ ካስል እናደርግ ነው። ይሄ ቢሾፕ እዚህ ጋር ሆኖ ካስል አድርጌ ያላቀም ኪንግ ሳይድ ግን መሞከር እንችላለን። ወደ ዲቨሎፕመንታችን እንሂድ። ግን የትኛውን አይነት ይሻላል? ይሄኛው ይሄኛውን ማታክ ስለሚያደርግ ይሄኛውም እዚህ ጋር እንዲገባ ፈልጌ ነበረ፣ ግን ይሄኛውን ናይት ፊኒሽ ካልሆነ ድረስ አይ ቲንክ ይህንን አስቀድመን ካስል ለማድረግ እንችላለን እና ባለፈው እንዳየነውን ጌም ባላንሳችን አንደኛው ኪንግ 15 ነው። ለጊዜው የሁለቶችንም ኪንጎች ሴፍ አይደለም፣ ግን አይ ቲንክ የኔ ፖን ስትራክቸር ትንሽ ይሻላል። ማስከፈት እንፈልጋለን ወይ ነው ይሄንን ካለበዛው እዚህ ጋር ሆኖ ቴክ ማድረግ ስለሚጠበቅብን አይ ቲንክ ከፍተ ነው። ወደዚህም በሁለቱም ሳይድ ካስል ማድረግ አይ ቲንክ ሴፍ ነው። እሱን አላየሁትም ነበር፣ ግን ኦፕሽኖች አሉ። ኪንጋችንን ሞር ፕሮቴክት እናድርገው። አይ ቲንክ አታክ የምናደርገው በዚህ ሳይድ ነው። ኦፕን አፕ ስላደረገው ብዙ ፋይሎችን እኛም ይሄኛው ፋይል ኦልሬዲ ኦፕን አለ። ይሄ ቢሾፕ ባይኖር በዚህ ቴክኒክ ይሄኛውን ራሱ መብላት እንችላለን ስለሚሆን ማለት ነው። ከረንትሊ ግን ፕሮቴክትድ ነው። ፒንድ የሆነ ፒስ አታክ እያደረገ ነው። ካስል ካደረኩኝ ይሄኛውንም ሆን ማጣት አይቀርም እና አክቹዋሊ የጠበቅብኝም ማጣት ኩዊን አለኝ እኮ ሁለቴ አታክ። ስለዚህ አይ ቲንክ ሴፍ ነው። ኦፕን ፋይል ላይ ግን እንፈልገው ነበር፣ ግን ኢትስ ኦኬ። እዚህ ድረስም ቢደርስ መዝጋት እንችላለን መሰለኝ ሀሳቡ። ለምን ስቲል ሁለት ዲፌንደር አለው፣ ሁለት አታከር አለ። ናይታችን ሴፍ ነው። አይ ቲንክ ትንሽ ፓሲቭ እየሆንን ነው። ቀጥሎ ይሄኛውን ኩዊናችንን ከፒን እናወጣውና ኪንጋችንን አክቲቬት። ሜቢ ይሄኛው ፎርክ አለ። ቢሾፓችን በዚህ ስለወጣ ለንደን የተጫወት ነው በብላክ ዛሬ። ይህንን ቢሾፕ አይ ቲንክ ሞቷል ማለት እንችላለን። ላትሊስት ሄደን ፕሮቴክት እያደረገ ነው፣ ግን ቢሃይንድ አወር ዎል ነው እና አክቲቬት የሚደረግ ቦታ አይመስለኝም። እዚህ ጋ ናይት ቢኖረኝ እኮ ግን ስቲል እንደዚህ ያለ ይሄኛውም አለ። ይህንን ስፔስ የምፈልገዋለሁ። እዚህ ጋር ቤታውን በጣም ብለንደር ነበር ቀድሞ። ስለዚህ መሆን የምንችለው እዚህ ጋር ነው። ይሄኛው አለ ደግሞ ከባድ ፎርክ ላይ ነን። ስለዚህ ማባረር ነው። ሌላ ምን አለው? እንቀሳቀስልን ደስ ይለናል። ሌላ ታከር ሳይመጣ ደግሞ ኩዊን እዚህ ጋር መሆን አይችልም ነው እንጂ አሁን ይሄኛውን ናይት ባይኖር ኑሮ እዚህ ጋር ሶስተኛ ጨምሮብን ኦልሬዲ ፒንድ ነው። ኦልሞስት ናይታችንን አጣ ነው ማለት ነው። ይሄኛውን ሲሄድ ማለት ነው። ይሄኛውን አታክ ሲያደርገው አልቆልን ነበር፣ ግን ኦልሬዲ ናይቱ እዚህ ጋር ስላለ ቀጥሎ ዲፌንደር የሚጨምርበት አታከር የሚጨምርበት ሜትድ ያለ አይመስለኝም። እንደዛም ቢሆን ግን ናይቱ ማባረር ጥሩ ሳይሆን አይቀርም ባይኔ ተካርጓል። ሁለት ናይታችንን ካጣን ይህም ቢሾፕ ከሆነ ኢምባላንስ ራሱ ስናየው ቢሾፕ ናይት ኢምባላንስ የሚወስድ አይመስለኝም ከረንትሊ። ግን ፕሮቴክት እኮ አሁን እንደዚህ መሄድ አልችልም። አክቹዋሊ ቅደምም አልችልም ነበር። ይሄ ፎርክ ባይኖር ራሱ ዲፌንድ የምናደርገውን ነገር ማድረግ ስናቆም አንድ ለት ዲፌንደር ቴክ መደረግ ይችላል ማለት ነው።
ብለንደር ነበር። ከረንትሊ ግን ማቴሪያል ኢምባላንሳችንን ስናየው 0-0 ላይ ነን። እኩል ማቴሪያል አለ። ኮንስትራክቸራችን አሁን በኩዊን ሳይድ የሱ ይሻላል። ፖንቼን አለው በጣም ስትሮንግ ፖንቼን። የኔ ትንሽ ተሰባብረዋል። ይሄኛው ባክወርድ ፖን ነው ማለት አይቻልም። ወደፊት መሄድ ይችላል አት ኤኒ ሞመንት። በዚህ ሳይድም ሴፍ ነኝ። ሊትራሊ የሚያሰጋው በዚህ ሳይድ ኦፕን ቢሆን ኪንጉ እዚህ ጋር ቢሆን ለምሳሌ ቼክሜት ያስፈራናል። ይሄ ፖኔንም ስለተቆጣጠረው ግን እስከዛ ድረስ ሴፍ ነው ባይ ነኝ። ይህን ቢሾፕ እንዴት አድርገን እናባረረው? እንደዚህ እንሂድ እንዴ? አስበው እስኪ። ይህን ብንሄድ ከበላን እንበለዋለን፣ ካሸሸን እናሸሻለን። ከዛ በዚህ በኩል እንጨፋጨፋለን ማለት ነው በሁለት ናይቶች። ቢሾፕ ዩዝለስ ነው ግን አንድ ፒስ ኩዊናችንን ኤክስቼንጅ ማድረግ አፎርድ አላደርገው። ሌላ ደግሞ ኩዊኑን ቢያስጠጋ ራሱ ይህንን ፒን ታዲያ ብሬክ ማድረግ አንችልም ማለት ነው። አሁን ወይም ቦታ ነው ያለው ፕሮቴክት ማድረግ አለብን። መልሶ ቢሾፔን ከዛ ድረስ ምን ማድረግ ይችላል? ይሄኛውን አጣሁት። ካልኩሌት ማድረግ ነበረብኝ ግን አዎ ወዴት መሄድ ይችላል ግን እና እዚህ ስለዚህ ትሪትን ብናደርገው አልፈን አሪፍ ዲቨሎፒንግ ሙቭ ነው። እዚህ ጋር ሄደ አይደለም ግን ችግር የለውም። እንደዚህ እንጨምራለን። ከፒኗ ለመውጣታችን ትንሽ አደረጓለሁ። ዞሮ ዞሮ የኛውን ያሰብ ነው። ስለዚህ ከፒኑ መውጣት እንችላለን። ፕሮቴክት ማድረግ ብቻ ነው የሚጠበቅብን እና ሰከንድ ተልኩስ ነገር አለ እንዴ? ፒኑን ብቻ ነው በማክሲድ እንሸሽ ካለብን እንሸሻለን፣ ችግር የለውም። እንኬንን ያሰበው ዞሮ ዞሮ እንደዚህ ነው የምንለው። ወደታች የለ ወደ ላይ የለ። ትራፕድ ነው እንዴ? ትራፕድ ነው ታውቃላችሁ። ናይታችሁንም ትራፕ አታርጉ። ብዙ ጊዜ ሮኮች መስመር ስለሚይዙ እና ፖኖችም ለምን ብሬክ አድርገዋል? ይህንን ማየት አለብኝ። ዝም ልበለው ወይስ ቴክ ይሻላል? ማለት ነው መብቴ ነው ቴክ ማድረግ። ብትሆን ዞሮ ዞሮ ደግሞ ፓስም ካረገ አታረግም ላይ ጊዜ ግን ሳምሃው እዚህ ጋር ብንገባ እኮ ቼክሜት ነው። ለጊዜው እነዚህን ቦታዎች መንካት አይቻልም። እናም ኮንስትራክተራችን ትንሽ እየተመሰቃቀለ ነው። ስፔሱ ላይ አሁን ማነው አድቫንቴጅ ያለው? እሱ ነው። ቅድም ትንሽ ፈተንኩኝ። አሁን ሞር ስፔስ አድቫንቴጅ እያወራን ያለ እየወሰደ ነው። ዲቨሎፕ ማድረግን በቴምፖ ደግሞ በጣም አሪፍ ሀሳብ ነው አሁን ያደረገ እንዳለው ማለት ነው። ኮኔክት ኢንጂነር እንደ ይሄኛውን እኮ ስለዚህ እዚህ መስመር ላይ ብንሆን አሪፍ ነው። እንጂኛውን ራሱ አክቲቬት ስናረጋት ከአንዳንድ ስፓናት ይሄኛውን ተበልተናል። ከዛ ግን ይገሻለን ባለ አይሻልም። ሌላ ምን ላይ ነን? ቤዝ ማቴሪያል አድቫንቴጅ እኩለን ነው። ፖን ተበልተናል። የማፕ ኢንድ ነው አንዴ +2 ሁለት ፖን አለብን ቤት በኩል ማለት ነው። በዚህ በኩል አንድ አለብን። ይህንን ብናደርግ የቱ ጋር ነው የሚሄደው? ብዙም አይታየኝም።
እዚህ ጋር ባይሆን ደስ ይላል፣ ግን ኤክስቼንጅ ማድረግ አልፈልግም ይሄንን ቢሾፕ፣ በተለይ ይሄኛውን ተከፍቶ ግን ቼክ በቼክ ነው የሚያደርገው። ስለዚህ የት መሄድ እንችላለን? እዚህ ጋር ደብል አፕ እናድርግ። ዞሮ ዞሮ ይሄኛው ነው ባክወርድ ፖሆናል አታክ እያደረግን ያለ ነው። ይሄኛውን አንቻለው ስኪወር እንዳያደርገው። ይህን ፖናችን አት ኤኒ ሞመንት ፕሮቴክት ማድረግ እንችላለን። አሁን እንደምንም ብለን ሁለት ፖኖችን ብለንደር እስከሚያደርግ መጠበቅ ነው። ኦ ማይ ጋድ ይሄኛውን አላየሁትም። ለምንድን ነው ግን? ያው እንደዚህ ነበር የሚለው። ከዛ በኋላ ፒን አደርገዋለሁ። አይ ቲንክ ትክክለኛ ወይ ነው፣ ግን ይበላኛል። እንደዚህ እዚህ ጋር ይመጣል አይደል? እዚህ ጋር ግድ ነው። ከዛ ወዴት መሄድ ነው ያሰብኩት? ሁሌ ቼኮች አሪፍ ናቸው። እንደዚህ ብዬ ብጀምረው እና ኤክስቼንጅ ባያደርግስ ብለን እንቋጥር። ቼክሜቱን እንዴት ነው ያላየ ነው? በጣም ችግር አለብን። ስለዚህ ግዴታ ነው መሰለኝ ቼክሜት ማለት ቼክ ብለን እንኖራቸው። ግን ዝም ብሎ ቢንቀሳቀስስ? ከተንቀሳቀሰ ይህን መዝጋት ማለት ነው። ዞሮ ዞሮ ይሄኛውን ዲፌንድ ማድረግ አለብን። እውነቱን ለመናገር ሊንቀሳቀስ ይችላል። ለምን ይህን መብላት አልችልም? ይህን መብላት ግን የሚገሰብ ነው። ይሄኛውን ቼክሜት ተረሳ ነው። ቅድም እኮ እየተወራን ነበረ። ይሄኛው ኦፕን ሲሆን ዴንጀረስ ነው። እኔ እሱን አታክ ሳይሱ እኔን አታክ እያየ ደርሶት ነበር። አይ ቲንክ ሙቭ ነው የሚያደርገው። ለምን አሪፍ ማታለያ ነው። የማይበላ ፒስ ከሆነ ለምን ሴቭ ታደርጉታላችሁ? ይሄ ራሱ ያስኬዳል። እዛም ይሄንን ፕሮቴክት ለማድረግ ሙቭማ ማድረግ አይችልም። ወደዚህ አይችልም፣ ወደዚህ ወደዚህ ግን ስቲል እኮ ወደዚህ ቢያደርግ ቼክ ካልኩኝ በኋላ በምን ቼክ ማድረግ እችላለሁ? አሁን ግን ነፃ ነው። ይሄኛው ነፃ ነው። ያው ይሄ ነፃ አይደለም። አንዴማ በደንብ ካልኩሌት እናድርገው። ማይሆን ቦታ ገብተን ቼክሜት መስት እንዳይሆን ቼክ ብለን ይሄኛውን እንዝጋ ወይንስ እዚህ ላይ አልሆነም። ኦብቪየስሊ ቼኩን አፕዴት ማድረግ ይፈልጋል። ግን እዚህ ጋር ካደረግነው ኦብቪየስሊ እንደዚህ ይሄድና በዛው ሁለቱንም እናጣ ነው። እዚህ ጋር ነው የሚገባው እኮ። እዚህ ጋር ራሱ መግባት አይችልም። የሌድ ነው እኮ ግን ጀለስ እዚህ ጋር ሬታ ለምን በዚህ ብቻ ነው መሄድ የሚችለው ብዬ አሰብኩኝ። ያው ከመጣበት እኮ ነው። ይህን ፑሽ አድርገን ብሬክ እናጣቸው። እነዚህም ፖኖች ባይዘቡ ማስቆም አለብን። ሰማይንም ይሄኛውን ራሱ ስለዚህ ግዴታ ነው እኮ አልፈን ኤክስቼንጅ ነው። መዝጋቱ ራሱ አሪፍ ነው። አሁንም ሚድል ጌም ላይ ነኝ በሚለው ሮካችን ኦፕን ፋይል ላይ ነው። የእሱ አይደለም ሁለቱም ግን አድቫንስድ ፖኖች ስለሆኑ ቴክኒካሊ ትክክል ነው። የሱ አድቫንስድ ከሆኑ ፖኖቻችን ከጀርባቸው ነው መሆን ያለብን። ለምን ከፊታቸው ከሆነ ይህንን ብበላው ፎርክ አይደለም ቴክኒካሊ። ግን ያው ምን ችግር አለው? እዚህ ጋር ብንሆን ለኛ በጣም አሪፍ ነው። አንደኛ ዳርክ ስኩዌር፣ ቆይ ግን ካልኩሌት እናድርገው። ዳርክ ስኩዌር ላይ ነን። ይሄኛውን ግን ብሎክ አደረግ ነው። ስለዚህ በዚህ ምንዳ ነው መሆን ያለብን መሰለኝ። ኢቭን ከታቹ ብሎክ ማድረግ አለብን። ግን ደግሞ ትሬትን ስለሚያደርገን ትሬትን ካደረገን ቴክ እናደርገዋለን። በጀርባው ነው መሆን ያለብን። ሁለቱም ዳርክ ስኩዌሮች ናቸው። ግን ቅድም እንዳሰብኩት ይሄኛውን ከሄድኩት ይሄኛው ዳርክ ስፖት ነው። ቀጥሎ ሮክ ነበር ማለት ነው። ፒን ካደረገው
በዚህኛው ሳይድ ይሄኛውን ፑሽ ካረገ እንወስደዋለን። እንደዚህ ነው ማድረግ ያለብን። ጠጋ ቢልም ቼክ ነው ዋናው። ኔክስት ላይ ቼክቱ ጋር አለው ነው። ከሁለት አንዱ ላይ ነው መሄድ የምንችለው። ኦብቪስሊ እዚህ ጋር ቼክ አለው። ከዛ መለሳለሁ። ለምን እሱን ብቻውን እናጫውተዋለን። ከመጣም ሌላ ነገር ብንሄድ ይሻለናል። ቼክ ብለውን ኪንግ ከምንሄድ ደግሞ ፕሮቴክትድ ፋስት ፖን ነው። እሱ መላ ሊበጅለት ይገባል። ቀደም ብል ነበር ያየነው። አድቫንቴጅ ስፔስ አሁን እርግጠኛ መሆን እንችላለን። ግልጽ ነው። ከዛ ፖን ዊክነስ ሁለቱ አሉ። እሱ ሁለቱ አሉ። ይሄኛው ግን ነው ይቻላል። ትንሽ ዊክ ናት። ይህንም በደንብ ፕሮቴክት እያደረገው ነው። አሁን እኮ መውሰድ እችላለሁ። ይሄኛው ፒንድ ነው ይሄኛው። ከዛ ግን አሁን ፒንድ አይደለም። ወደ ቼክሜት መጥቷል ሁላ። ሶ ያው ይሄንን ፕሮቴክት ማድረግ አለብኝ። ቼክሜት ነው ግን ኦልሬዲም ደግሞ ፕሮቴክትድ ነው። ይሄን ነገር ተስፋ አለን ወይ ነው። አሁን የትኛውን ይሄኛውን መሄድ አንችልም። ኦብቪስሊ ግን ኪንጋችን ፒናችንን አይሚን እዚህ ፋይል ላይ ማድረግ አንችልም። ስለዚህ ይሄኛው ነው። ብዙ የሚያሳስብ ነገር የለውም። ይሄኛውን አንጠብቅም። ይሄ ዊክ ፖን በምን አታክ መደረግ ይችላል? ግን ኦልሞስት እኮ ሁሉም ፋይሎች ይሄ ብቻ ነው መተላለፊያ ኮሪደር ያለው እንጂ በአንድ ፖን ዝግ ናቸው። አዲስ ኮቻችንን አይተላለፉም። ይሄኛውን ትቶልናል። እስኪ ኔክስት ሲሄድ እሱን ፕሮቴክት የማያደርገው ከሆነ ነገር እዚህ ኦሪጂ አሪፍ እየተጫወተን ነው። ባይዘዌ ኦፖነንታችን አይበሌባ እንመለስ። እንመለስ። ዞሮ አታክ እያደረግን ነው። እስኪ ሪፒቴሽን ድሮ ካደረገ እናደርጋለን። ግን ሁለት ፖን አለው። በዛ የሚያደርግ አይመስለኝም። ፖዚሽናል ኢምባላንሳችን ለሌላው ኪንግ ሴፍቲ ነው። የሁለታችንም ኪንጎች ሴፍ አይመስሉኝም። ኤንድ ሸዶ ነፃ ነው ብዬ አስባለሁ። ፕሮቴክትድ ሁሉ አይደለም። ሁለቱ ሮኮች በሄዱ ቼክሜት አለ እዚህ ጋር ትላላችሁ። ዝም ብሎ መመኘት ነው። እናላየሁትም። ወደ ላይ መሄድ ራሱ አልችልም። ግን ኤክስቼንጅ ነው እኮ አንዴ ኤክስቼንጅ ነው ላስፎርም ኮይኛለ። ከዛ ሎኬት ላድርግ ወይስ ወደዚህ እንውሰደው? እና ይሄኛው እንደዚህ ነው የሚመጣው። አይ ቲንክ ቅድም እንዳይሄደው እዛ ጋር ብሄድ እኮ በምናችን ነው ምን በዚህ መዝጋት አለብን። ይሄንን መንገድ እዚህ ጋር ነው የሚሆነው። ስለዚህ ወደዚህ ልምጣ መሰለኝ ነው። ኩዊን ይሻላል። ዞሮ በሁለቱም ነው የምመጣው። ከዛ ኪንግን ደግሞ እናመጣዋለን። ሮጉ ከተንቀሳቀሰ ይሄኛውን እንበለዋለን። እንዴት አድርገን ኩዊኑም ሲንቀሳቀስ ኩዊኑ ከዚህ ቦታ ሲነሳ እንደዚህ ብለን ነው መብላት የምንችለው። የትኛው ነው እዚህ ጋር እንዴት አድርገን ነው የምንይዘው? ዞሮ መምጣታል መመለስ ነው ያሰብነው። ይሄ አሁን ከፈራ ነው እዚህ ጋር ሆነን ዞሮ እንደዚህ ከዛ እንደዚህ ከዛ የሚባል ነገር የለማ። አዎ እዚህ ጋር ነው ቼክሜት አሁን ይዘናል እንጂ ኩዊናችን እዚህ ጋር ባይኖር ቅድም እንዳደረገው እዚህ ጋር ሲመጣ እኛ እዚህ ጋር ነን ተባላ። እዚህ ጋር አድርጎ ቢያጨናንቀን ዞሮ እነዚህ ቼክሜት ማለት ነው። ምን ይድበት የትም አይኖረንም ነበር።
አሁን ግን ዝም ብለን ተመልሰን እንበለዋለን። ምንድን ነው የሰራው? ሊሆነ መውጫ ይሄኛውና መመላለስ እኮ አይችልም። ምንድን ነው ወደ ላይ ወደ ታች የምለው? መብላትም ያው አልችልም፣ ግን እንደዚህ መሄድ እችላለሁ ወይ ነው። ይሄኛውን ቼክሜት፣ ይሄኛውን መብላት። ጠጋም በል ጠጋማ፣ ይሄኛውን ይዘናል። አይ ቲንክ ዲዛይን ብንለው ነው የሚሻለው። ምን አማራጭ አለን? መብላት አንችልም፣ አታክ ማድረግ አንችልም። ኦብቪየስሊ እንደዚህ ቢበላውስ? አዎ እንደዚህ ቢበላው እዚህ ጋርም ፕሮቴክት እያደረኩ ነው። አዎ ቶሎ ተስፋማ እንቁረጥ። ያኛውን ረሳሁት። ቼክሜት ማድረግ ይሻላል። አመሰግናለሁ እስካሁን ለተመለከታችሁኝ። ላይክ እና ሰብስክራይብ አድርጉ።